እሰማ ነበረ እንደዚህ ያደርጋሉ እንደዚህ ይሰራሉ። አሁን ደግሞ ባይን ያየው የሚመጣውን ተጓዥ ከእንክብካቤ እንደውም በተጨማሪ ደግሞ በፍቅር በቃ እንድትወጣ የማያደርግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በግሸን ደብረ ከርቤ በሚከበረው ለእመቤታችን ለቅድስት ድንግል ማርያም ታላቅ በዓል እንዲሁም ለመስቀሉ በዓል ሁላችሁንም በሰላም አደረሳችሁ። እንኳን ለእመቤታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ ለእመቤታችን ዓመታዊ በዓል። ያው ማህበረ ዮሐንስ ከተመሰረተ 30 ዓመት ሆኖታል። አገልግሎቱን ለመንገር ያው ረጅም ጊዜ ይፈጃል። እንኳን አደረሳችሁ ለግሸን ማርያም የመጣችሁ የአዲስ አበባ ሕዝብ የ24 ቀበሌ የ18 ቀበሌ በጣም ደስ ብሎናል። እኔ እንደዚህ አልጠበቅኩም። እንኳን አደረሳችሁ። እንኳን ለግሸኗ ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ኢየሱስ መስቀል አጠገብ እናቱ የእናቱ የቀሌዮጳይቱ ማርያም መግደላዊትም ቆመው ነበር። ጌታ ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆሞ ባያቸው ጊዜ እናቱ ሴትዮ እነሆ ልጅሽ አላት። ያን ጊዜ ያን ደቀ መዝሙሩን እናት እነሆ አለው። ከዚያችን ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። በዚህ በመጥምቀ መለኮት በቅዱስ ዮሐንስ የጉዞ ማህበር ነው የመጣሁት እና አሁን እዚህ የተገኙት አስተያየት ለመስጠት ነው። በእውነት ከሆነ ዘንድሮ ወደ ግሸን ደብረ ከርቤ ስመጣ 10ኛዬ ግን ያው መቼስ ቦታው ላይ በረከት አግኝቼበታለሁ እንጂ ዘንድሮ አንድ ብዬ እንደጀመርኩ ነው የምቆጥረው። በጣም ብዙ የሚገርሙ ለየት ያሉ ነገሮች ስላገኘሁበት ነው። በጣም ብዙ ቁም ነገሮች እና ዮሐንስ ማህበሮች እግዚአብሔር ከዚህ በላይ ጨማምሮ ይስጣችሁ። በመጥምቀ መለኮት በቅዱስ ዮሐንስ የጉዞ ማህበር ስመጣ የመጀመሪያ ነው። በጣም ፍጹም ፍቅርና ሰላም ያለው የጉዞ ማህበር ነው። በመንገዳችንም በጣም ደስ የሚል መከባበርን አይቻለሁ። በአገልግሎታችሁም ሻንጣችንን ተሸክማችሁ እስከ መውሰድ ከድካም አሳርፋችሁን ምቹ መኝታን ሰጣችሁን የወንጌል ትምህርቱንም አንድ ላይ ቅዳሴውንም ሁሉንም አብረን አካሂደናል። Amen.
የመጥምቀ መለኮት የቅዱስ ዮሐንስ ማህበርተኞች በጣም እናመሰግናለን። እንኳን ለዚህ ቀን አደረሳችሁ። እቺን የበረከቷ ምድር እንድንረግጣት እንድንሳለማት ስላደረጋችሁ ከልብ እናመሰግናለን። ከዚህ በፊትም ሄጄ አውቃለሁ በመጥምቀ መለኮት በቅዱስ ዮሐንስ ማህበር። በጣም ደስ ትላላችሁ። በዚህ ቀጥል። እኛም አባል ለመሆን እንሞክራለን። እናመሰግናለን። በኋላ ግን በጣም ደስ ብሎኛል። ይኸው እንደምታዩ ነው፣ ሰው ደስ ይላል። ተመስገን አምላኬ። በእውነት እመቤቴ ማርያም እሷ የሁላችሁ መሻት ትሙላላችሁ። በጣም አመሰግናለሁ። ደስ ብሎኛል። መጥምቀ መለኮት ቅዱስ ዮሐንስ ሁለገብ ማህበር ረጅም ጊዜ ነው ከነሱ ጋር ጉዞ የመጣሁት። በጣም ደስ ይላል። እኔ ሁሌ ደስተኛ ነኝ በሁሉ መልኩ። ሁሉም እድሜና ጤና ይስጥልን። በጣም ጥሩ ነው። ቀጥሉበት፣ በርቱ። የሚያስፈልገውን ነገር ሁሉ እንድናግዝ ከጎናችሁ ነን። እግዚአብሔር ይስጥልኝ። እናመሰግናለሁ። Yeah.
ልቦናችሁን መሻት ይፈጽምላችሁ። ከዚህም በላይም ደግሞ የምትሰሩና የምትተጉ ያርጋችሁ። ምክንያቱም በፊት እሰማ ነበረ እንደዚህ ያረጋሉ፣ እንደዚህ ይሰራሉ። አሁን ደግሞ ባይን ያየው የሚመጣውን ተጓዥ ከእንክብካቤ እንደውም በተጨማሪ ደግሞ በፍቅር በቃ እንድትወጣ ማያረግህ ምንም እንዴት ብዬ ልንገር፣ ቃላቶች ያጥሩኛል እዚህ ጋር ለመናገር። አብዛኞቹን ውስጥ ያሉ ልጆች አውቃቸዋለሁ፣ የማላውቃቸውንም ቢሆን ግን ሁሉም የሚተሳሰቡበት መንገድ፣ በፍቅር የሚግባቡበት መንገድ፣ ለስራ ያላቸው ሁኔታ ተነሳሽነት በጣም ይለያል። በተለይ በዚህ ታላቅ ቦታ ላይ መጥቶ ሁሉም ሰው እንደኔ አይነቱ ሰው መጎብኘት ነው የሚፈልገው፣ ቦታዎችን ማየት ነው የሚፈልገው። እነሱ ግን በዚህ በግሸን በአምባው ላይ ያሉ ሽንት ቤቶችን በማጥራት በመግቢያው ጋር የሚወጡና የሚገቡ ምዕመናንን በማስተባበር በዚህ ፀሐይ እንደምትመለከቱት ነው እንግዲህ እነሱ ወጥተው ምዕመናንን በማስተናገድ ታላቅ ስራዎችን ነው እየሰሩ ያሉት። ከዚህም በላይ በጣም ብዙ ስራዎችን ደግሞ እንደሚሰሩ አጠገቤ ካሉት ልጆች ጠይቄ ተረድቻለሁና መጥምቁ ዮሐንስ ማህበራት ከዚህ በላይ ፍቅር ይጨምርላችሁ። በእውነት እጅግ በጣም ደስተኛ ነኝ። በጣም አስተያየት ለመስጠት ስጋበዝ ራሱ በደስታ ሮጬ ነው የመጣሁት እና አደራችሁን በዚህ በርቱን እናንተም። እኔም ደግሞ እንግዲህ እግዚአብሔር ፍቀድና የዛሬ ዓመት ቀኗን ያድርሳትና ከእናንተ ጋር እንደዚህ እየተጓዝኩ እየተማማርን የምትሰሩትን ስራችሁን ከእናንተ ጋር በረከቱን እያገኘው እንድበቃ ያርገኝ። በጣም እጅግ አመሰግናችኋለሁ። ለምታደርጉት ነገር ሁሉ እመቤቴ ዋጋችሁን ትክፈላችሁ። እግዚአብሔር ይስጥልኝ። አመሰግናለሁ።